ልጄ እዛ ቀን ከሌሊት የሚለፋው ላንቺ ዱቄትና ቀለም መግዣ አይደለም። አይማ ምን አይነት አማች እንደሆነ ታይሻል። በዚህ ምራቴ ሞላ አለባት። ምንድነው እሱ? የምን ጉድጉድ የምትይውን ነገር ተይና ወደ ጉዳይሽ ግቢ። ለምንድነው እንደዚህ የምትሰየፊኝ? ካስቤዛ እኩል ብር ይስጦሽ አልነበረ? ካልሆነ ለምን ሆስፒታል አትሄጂም እንዴ? እንደዚህ ያመምሽ ለምን ትቀመጫለሽ? እናቴ ግን አንዴ ስለጠላችኝ ገና እንዳየውሽ ነው የልጄ ሚስት እንድትሆኝ የተመኘውሽ። አሁን እስኪ ናመጣሽ ጭራሽ ልብሴ ለሰራተኛ ነበርሻት። ልብሱ የራሷ የሰናይት ነው። ሰው እንዴት የሰራተኛው ያክል መዝነጥ ያቅቷል? ባልሽ እንደሚፈልጋት አይነት ዘናብ ሴት መሆን አለብሽ። በቃ አንቺ የልጄንና የኔን እድሜ እየበላሽ ከምትኖሪ ውጭልን። በቃ ሂጂልን። ለምን አትሂጂልንም? አልገባኝም። ተሳሳትኩ እንዴ? ካንቺ ጋር ከመኖር ካውሬ ጋር መኖር ይሻላል። እሺ ኧረ እንደዛ እንኳን አይደለም። ካልተስማማሽ በሩ ክፍት ነው፣ መቀጠል ትችያለሽ። ጭካኔ። አሁን ቤቴ ለቃችሁ ትወጣሉኛላችሁ። እሺ ምን ከሰራተኛ ጋር እያጣበሽ ነውማ? አይደለም ፖሊስ ጋር መንግስት ቢመጣ ከዚህ ቤት ንቅጥቅ አልልም። እሺ እኔ ባልኖርማ ጭራሽ ነፍሷንም ትጨርሳት ነበር።